ሰላም ጤና ይስጥልኝ። ውድና የተከበራችሁ የማያ ሚዲያ ቤተሰቦች እንደምናላችሁ፣ በየላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። ማያ መስኪ 2 ማለት ነው። እንኳን አደረሳችሁ ውድና የተከበራችሁ ቤተሰቦች ሁላችሁም የክርስትና እምነት ተከታዮች ሁላችሁም ለብርሃነ ትንሣኤው በሰላም በፍቅር በደስታ በአንድነት አደረሳችሁ አደረሰን እያልኩኝ ዛሬ መጥቻለሁ ማለት ነው። ውድ ቤተሰቦቼ እና አመሰግናለሁ። ያው ከዚህ ቀደም ቪዲዮ ሰርቼበት ነበርና ቻናሌ እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ ብዬ እንግዲህ በሰራሁት ቪዲዮ ሁላችሁም ገብታችሁ ሰብስክራይብ አድርጋችሁልኛልና አመሰግናለሁ። ክበሩልኝ፣ ክብር ብሩልኝ። ዛሬ እንግዲህ ደግሞ ይኸው በዓልን በማስመልከት ዳይመንድ ትላላችሁ ዳይመንድ በመዳም ቤት ማለት አሁን ነው አትሉ እና አጠር ያለሽ ቪዲዮ ልሰራላችሁ ነው ማለት ነው። ያው በዓል አይደለም በዓልም አይደለም ለዛ ነው ማለት ነው። እንግዲህ የበዓል ቪዲዮ ነው እንግዲህ የምሰራላችሁ ማለት ነው። አብረን እናያለን ምን እንደምሰራ ማለት ነው። ግን ያው ቻናሌን አሁንም ሰብስክራይብ ያደረጋችሁ አበረታቱኝ። ያላደረጋችሁ ሰብስክራይብ፣ ላይክ ከወደዳችሁ ደግሞ ሼር የሚያደረጋችሁ ቻናሌን እንግዲህ ያሳድጉት። መስኪ 2 የምትለዋን ቻናል እንግዲህ ቤተሰብ ሁኑ ማለት እፈልጋለሁ ውድ ቤተሰቦቼ። እና ያው ብዙም አልያዛችሁ ወደ ቪዲዮ እንሄዳለን ማለት ነው። ያው እንኳን አደረሳችሁ ልበላችሁ ቀደም ከቪዲዮ በፊት ብዬ ነው የመጣሁት መጀመሪያ ማለት ነው። ያው በመቀጠል እንግዲህ ቀጥታ ወደ ስራችን ነው የምንሄደው። ምንድን ነው እስቲ ዛሬ ምንድን ነው የምታሳየን? ምን ሰርታ ነው ብላችሁ እንግዲህ ታስባላችሁ። ያው በዓል ሲመጣ ሁሌ ክፋን የለኛ ደግሞ ያው ሀገራችን ባንሆንም እንግዲህ ባለን አቅም እንሰራለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ያው ሽንኩርት አያችሁ አይደለ? ሽንኩርት ከተፍ አድርጌ ያው ጥጃለሁ ማለት ነው። ውሃ ምጥጥ ካለ በኋላ ዘይት ከላይ አርጌበታለሁኝ። ዘይት አርጌበት እንግዲህ በደንብ ጥብስ አርጌ ያው በእጄ በአንድ እጄ እየቀረጽኩኝ በአንድ እጄ ያው እየሰራው ስለሆነ በደንብ ያው ማሳየት አልቻልኩም እንጂ በደንብ አድርጌ ጥብስ አድርጌዋለሁኝ። ይሄንን ሽንኩርት እንደምታዩት ማለት ነው። እና በጣም ደስ ይላል እውነት ለመናገር ያው አገራችንም ባንሆንም እንግዲህ ባለን አቅም እንደዚህ አድርገን በዓል እናስመስላለን። ምንም አይደለም ብቻ ያው ሀገራችን እግዚአብሔር አምላክ መልሶ እስከናከብር ድረስ እንግዲህ ያው በሰው ቤት እንደዚህ አድርገን ማክበር እንችላለን ማለት ነው። ያው እንደምታዩት እንግዲህ ሽንኩርት በደንብ ካልተቁላላ ዶሮ አይጣፍጥም። በፊት ያው ኢትዮጵያ እያለን ያው ቤተሰብ እንደዚህ ሲሰሩ ምናምን ነው የምናየው እንጂ በግል እንደዚህ ብዙ ሰርተን አናውቅም። ያው ስደት እንግዲህ የሰው ቤት ብዙ ነገር ያስተምራል፣ ብዙ ነገር እንማራለን እና እንግዲህ ደግሞ እኛም እንስራ በስራችን ብለን እንግዲህ ይዘነዋል። እኔ ከዚህ ቀደም አልሰራውም። ያው ጓደኞች ናቸው የሚሰሩት ማለት ነው፣ አብረውኝ ያሉት ናቸው የሚሰሩት። አሁን በተለያየ ጉዳይ ወደ ሀገር የሚሄዱ አሉ፣ ቫኬሽን ሄዱም አሉ። እንግዲህ ደግሞ እኔና አንድ ጓደኛ ብቻ ነው ያለ ነው አሁን ለጊዜው። ወደ ሁለታችን የሚሆን ነው የምንሰራው ማለት ነው። እሷ ሌላ ስራ ሰራ፣ እኔ ደግሞ የኔ እየሰራሁ ነው የምገኘው እና ከሰው ጋር ማክበር በጣም ደስ ይላል ለመናገር ነው። ሀገር ውስጥ ብንም በቤተሰብ ተከበን በጓደኛ በምናምን ተከበን ነው የምናከብረው በዓልን። ሰው ቤትም ሰው ሀገር ስንሆን ደግሞ ያው ብቸኝነት የሚባል ነገር አለ። ለብቻችን ሆነ ነው በቃ ይከፋናል። ደግሞ እውነት እኔ በዓል በመጣ ቁጥር ሁሌ ነው በቃ የሚከፋኝ ማለት ነው። ምን አለ ከቤተሰቦች ጋር እንደው ባከብር ከእናቴ ጋር ከአባቴ ጋር የሆነ እንላለን ሁላችንም። እና እግዚአብሔር አምላክ ደግሞ ሰው ያልገበትም ወደፊትም በዓል አለ ስንዴ እናከብራለን ማለት ነው። እንደምታዩት ያው በርበሬን ጭምር አድርጌያለሁ። እዩትማ እንደ ባለሙያ እና በርበሬው ጨምሬያለሁ ማለት ነው። ይህን በመሰለ መልኩ ህይወትማ እንዴት እንደሚያምር። በርበሬ ግን ከኢትዮጵያ ነው የመጣልኝ ማለት ነው። እናቴ ልካልኝ ነው። ጓደኛዬ ሄዳ ነበረ ከዚህ ከ2 ወር በፊት ሄዳ ነው የመጣችው። ተልኮልኝ ነው ማለት ነው። አያችሁት አይደለ? ዋው የሚያምር እጅ ነው የሚያስቆረጥመው። እና ይህን የመሰለ ወጥ እንግዲህ ዶሮ ወጥ ዛሬ ሊበላ ነው። ዛሬ ሊበላ እየተሰራ ነው ያለው። እውነት ሙያ ተማሩ። ሙያ መዳማችሁ ከቤት ወጣ ስት እናንተ ደግሞ ኪችን ገብታችሁ ቶሎ ስርት። አዎ እና አዩት እስቲ አያምርም? እኔ ግን ያው በአንድ እጅ ይዤ ስለምቀርጽ በደንብ እያማሰርኩት ነው ከስር እንዳይዝ ማለት ነው። ዝም አሁን በደንብ እንትን ይበል ብዬ ነው የተኩት። እዩት እስቲ አሁን አያምርም? ይሄን የመሰለ ወጥ እንግዲህ እናንተ
እንዴት ነው የሚያምረው ትላላችሁ? እውነት ወጥቶ በቃ አልቆ እስከምንበላው ነው እንደውም የቸኮል ነው። እና በደንብ ግን ይዤ እያማሰልኩ ነው። በአንድ እጄ ስለምቀርጽ በአንድ እጄ ደግሞ ስላልተመቼ ነው እንጂ በመሀል እያቋረጥኩኝ በደንብ እያማሰልኩኝ እስኪ በስል በደንብ እስኪ ዋል እያማሰልኩ ነው ያለሁት ማለት ነው። ህይወትማ በዚህ መልክ እንግዲህ አያችሁት አይደለ? እንዴት እንደሚያምር ዋው! ሙያ ነው። ሙያ ከኔ ተማሩ። ላስተምራችሁ ብዬ ለእናንተ ብዬ ነው። እና በጣም ደስ ይላል እውነት ለመናገርና መዳም ቤት እንደዚች የመሰለ ከሽን አድርጎ መስራት በራሱ መታደል ነው። በእውነት የማይመች ቤት አለ ለመስራት ጊዜ ማናገኝ ልጆች አለን። በቃ ለመስራት አይደለም ማሰብ ራሱ የማይመቸን ቤት አለ። አንዳንዴ እኔ ከዚህ ቀደም የምሰራበት ቤት አይመቸኝም ነበረ እና የአሁኑ ግን ምንም አይልም። ይኸው በዚህ መልኩ እንግዲህ በዓል እያልን ነው ማለት ነው። እዩትም እስቲ አሁን ዘይቱ በራሱ ሲተፋ የቅድሙ ዘይት ነው እንግዲህ ቅድም የሽንኩርቱ ሳቁላለው አነበረውም ዘይት ግን ቀስ ብሎ በራሱ በቃ በእርጋታ ቀስ ብሎ ሲበስል ይኸው ዘይቱ እየተፋ ነው ያለው። በነገራችን ላይ ወጥ ሲሰራ ዘይት መጀመሪያ ካደረጋችሁ ምንም ያለው አይመስልም። ግን እየበሰለ ቀስ ብሎ እሳቱን ቅንስ አድርጋችሁት እየበሰለ ምናምን ሲሄድ በራሱ ጊዜ ዘይቱን ይተፋዋል ማለት ነው። ያው ዋና በዛ ጥሩ ነው ቅባት ነገር ማለት ነው። እንግዲህ እዩት እንደምታዩት ወጡ ግን እውነት ለመናገር በጣም ነው የሚጣፍጠው። ከዚህ ቀደም ጓደኛዬ ሰርታለች ማለት ነው። ያው ዶሮ ወጥም ባይሆን ሌላ ወጥ ያው ይሄን የመሰለ ወጥ ትላላችሁ። እና አሁን እንግዲህ ሁሉ ነገር ጨማምረናል። ነጭ ሽንኩርት፣ ቅመም ሁሉ ነገር ጨማምረን እንግዲህ ያው ይዋሃድ ብለን በዚህ መልኩ እንግዲህ ያስቀምጠነዋል ማለት ነው። እዩትማ እናንተ ቀስ ብሎ ሲንተከተክ የምር ቅንስ አድርገን ነው እንግዲህ እየሰራን ያለ ነው። አዳር ሙሉ ነው እየሰራን ያለ ነው። ሌሊት ነው አሁን ከኛ ጋር ራሱ ቪዲዮ የምቀርጸው ማታ ነው። ያው ሰው ከተኛ በኋላ ቁጭ ብለን እየሰራን ያለ ነው ማለት ነው። እና እንግዲህ በዚህ ልኩ እያቁላላን እንገኛለን። እንግዲህ ልክ እንደ ኢትዮጵያ ማለት ነው። እውነት ለመናገር ዝም ብለን በቃ እንደዚህ እንትን አድርገን አይደለም የተው ዶሮ ራሱ ስናጥብ እግዚአብሔር ነው የምላችሁ ጨው አድርገን እንደ ኢትዮጵያ በቃ ሎሚ አድርገን ጨው አድርገን ያላደረግነው ነገር የለም። በሽሮ ሽት አድርገን ነው እንደ ኢትዮጵያ በቃ ያደረግነው ማለት ነው። እንደ ኢትዮጵያ በቃ ድብን አድርገን የሰራ ነው። እውነት በቃ እንግዳ ራሱ ሊመጣ ነው እንዴ እስከምንል ድረስ ማለት ነው። ያው ባለኛ እንግዳ ነው። ባሉን ላይ እናከብራለን እና እግዚአብሔር ይመስገን ባለ እንደዚህ አድርገን ነው የምንቀበለው ማለት ነው። እና ይወት እስቲ ያጓጓም እናንተ ማዳማችሁ ከቤት ወጣ እናንተ ደግሞ ከችን ከፍታችሁ ስርት እንዴ ለምን እውነት እንደዛ በቃ አሁን እንግዲህ ዶሮአችን ከላይ ጨመር አድርገናል ማለት ነው። ዶሮችን አያችሁት አይደለ? ከላይ እንዴት እንደጨመር ነው። ልጅቷ በቃ ዶሮ መገንጠል አልችልም እንዳትሉ፣ እኔ አይደለም እኔ ጋር እየገነጠልኩት ዶሮውን ጓደኛዬ ናት፣ እኔ አይደለሁም እሷ ናት የገነጠለችው ማለት ነው። የምር ህይወት በቃ በጣም ነው የሚያጓጓው፣ በጣም ነው ደስ የሚለው። ያው በዚህ ሁኔታ እንግዲህ ዶሮአችን ጨምረናል ማለት ነው። በጎን በኩል ደግሞ እንቁላልም ቀቅለናል። ያው እየቀቀልም ነው ቀቅለናልም ነው እና ዩታውን አያችሁት? እንደዚህ የመሰለ ወጥ አሁን የተሰርቶ ይገኛል። ኢትዮጵያ እንኳን አይሰራም እንደ መሰለ ወጥ ማለት ነው። ኢትዮጵያ እንኳን እንጃ እኔ ስገባ ራሱ እንደዚህ ይህን የመሰለ ወጥ መሰራ አይመስለኝም። ኢትዮጵያ ሲደረሱ ማለት ነው። ዋው እጅ ነው የሚያስቆረጥመው፣ እጅ ነው የሚያስቆረጥመው ስላችሁ በምክንያት ነው። አይብሰልለ በቃ የቅድሙ ነው። ቅድም እንደጨመርኩት ነው። ምንም ሌላ ያደረኩት ነገር የለም። ይኸው አሁን ደግሞ በዚህ መልኩ በስሎልን እንዲህ በቃ ጥልል ብሏል እላችኋለሁ። ጥልል ማለት ነው። እዩት ብቻ ምን እንደሚመስል ማለት ነው ወጡን። ዋው! አሁን እንግዲህ እንጀራችንን እናቀራርባለን። ያው ወጡን እንግዲህ በዚህ መልክ ሳለ አድርገናል ማለት ነው። አሁን እንግዲህ ጠዋት ነው የቀረጽኩት የቀረውን ማለት ነው። እንጀራችን በዚህ መልኩ አቅርበናል ትላላችሁ። አያችሁ አይደለ? ዋው! አቤት ዳይመንድ የሆነ እንጀራ፣ አቤት ዳይመንድ የሆነ እንጀራ እና መታችሁ እንግዲህ አብራችሁን ብትቀምሱ ደስ ይለን ነበረ። ውድ ቤተሰቦቼ እንግዲህ ባያላችሁበት መልካም በዓል ብለናል። ሁላችሁንም አመሰግናለሁ።